ከውሃ ሽታ የተነሳ ይለመልማል ይላል። ቆመን እንጸልይ። ኢየሱስ ጌታ ነው። ዛሬ አንድ ልምላሜ በሕይወታችን ላይ ይሆናል። አንድ ልምላሜ በሕይወታችን ላይ ይሆናል። እግዚአብሔር አንድ ነገር አሳይቶኛል። በሕዝቅኤል 47ኛው ምዕራፍ ላይ ውሃ ይላል ከመድረቁ የሚወርደው ውሃ ከመቅደሱ የሚወጣው ውሃ የሞት ወደ ሞት ወደዛ ባህር ይገባልና የሞተውን ነገር ሕይወት ይዘራበታል። ዛሬ ሕይወት የሚዘራ ነገር አለ። ሞተ ነገር እንደገና ይንቀሳቀሳል። እየተንከባለሉ ሲወጣ ያለው አሜን። ዛሬ ትክሻችሁ ላይ የተቀመጠ ድንጋይ ያንከባለለው አሜን። ዛሬ በኢየሱስ ስም ይንከባለላል አሜን። እጅን ተንከባለለው ጸልያለሁ በኢየሱስ ስም ይንከባለላል በኢየሱስ ስም ይንከባለላል በኢየሱስ ስም ይንከባለላል አሜን። ያበለ ሆይ ስምህን በዚህ እንድታከብረው ጸልያለሁ አሜን። ስምህን በዚህ እንድታገኘው ጸልያለሁ አሜን። በኢየሱስ ስም አሜን። ክብር ለጌታ ይሁን። ያጨበጨባችሁት ለጌታ ከሆነ ክብር ይገባዋልና የእግዚአብሔርን ቃል አንድ ቦታ ላይ አነባለሁ። የእግዚአብሔርን ቃል ሐዋርያት ሥራ ምዕራፍ 12 ላይ ያለውን ቃል አነባለሁ። ምን ይላል? በዚያ ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው። የዮሐንስን ወንድም ያዕቆብን በሰይፍ አስገደለው። አይሁድን ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበርና በዚያም ጊዜ ወደ ወይኔ አገባው። ከፋሲካም በኋላ ወደ ሕዝቡ ያወጣው ዘንድ አሰበ። እንዳስበ
ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስ በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ቁጥር 6 ሄሮድስ ሊያወጣው ባሰበ ጊዜ በዚያ ሌሊት ጴጥሮስን በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። ጠባቂዎቹም በደጃፍ ሆነው የወህኒውን ይጠብቁ ነበር። እነሆ የጌታ መልአክ ቀርቦ በቤት ውስጥ ብርሃን በራ። ጴጥሮስንም ጎኑን መትቶ አነቃው። ፈጥነህ ተነስ አለው። ሰንሰለቱ ከእጁ ወደቀ። መልአኩ ታጠቅ፣ ጫማህንም አግባ አለው። እንዲሁም አደረገ። ልብስንም ልበስና ተከተለኝ አለ። ወጥቶም ተከተለ። ራእይ የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውን እንደሆነ አላወቀም ነበር። የመጀመሪያው ሁለተኛው ዘብ አለፉ። ወደ ከተማይቱ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተ። ወጥቶም አንዲት ስላሽ አለፈ። ወዲያው መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመለሰ። ጌታ መልአኩን ልኮ ከሄሮድስ እጅና ከአይሁድ ሕዝብ ይጠብቁትን ከነበረ ሁሉ እንዳዳነኝ አሁን በእውነት አወቅሁ አለ ይላል። ክብር ለጌታ ይሁን። ዛሬ የምንካፈልበት ርዕስ ጌታ በቁርጥ ቀን ይገለጣል። አሜን። ክብር ለጌታ ይሁን። እሴምናል ጌታ በምን ቀን? በቁርጥ ቀን ይገለጣል። አሜን። ዛሬ በተጨነቅበት ጉዳይ የናዝሬቱ ኢየሱስ ፈጣን በሆነ ትእዛዝ ይገለጣል። አሜን። የሰራዊቱ ጌታ እግዚአብሔር ሕዝቡን ለማላገጫ የማይሰጥ እግዚአብሔር ጣልቃ ይገባል። አሜን። የሰራዊቱ ጌታ እግዚአብሔር በቁርጥ ቀን ምን ይላል? ይገለጣል። ምን ማለት ነው? እንደምታዩት ይህን የሐዋርያት መጽሐፍ ስትመለከቱት ይሄ መጽሐፍ ሉቃስ ወንጌል መጽሐፍ የሉቃስ ወንጌል እና ሐዋርያት መጽሐፍ አንድ መጽሐፍ ነው የሚቆጠረው። ይሄ መጽሐፍ የጻፈው ሉቃስ ነው። ይሄ መጽሐፍ ወደ 600 ዓመት ለሮም የተገዙ ህዝቦች ናቸው። እነዚህ ለአይሁዳዊ ህዝቦች ናቸው። መጽሐፉ ስንመለከተው የመንፈስ ቅዱስ ስራ የተገለጠበት መጽሐፍ ነው። ትናንት ብቻ አይደለም፣ ዛሬ መንፈስ ቅዱስ ይሰራል። አሜን። ክብር ለጌታ ለኢየሱስ ይሁን። አሜን። የሐዋርያት ሥራ ይላል ብቸኛ የአዲስ ኪዳን የታሪክ መጽሐፍ ነው። ግን በዚህ መጽሐፍ ውስጥ እንደው አንዳንዶች የሐዋርያት ሥራ ከሚባል ይልቅ የመንፈስ ቅዱስ ሥራ ቢባል ጥሩ ነው ይላሉ። እኔ ከነሱ ጋር ነው። ምክንያቱም ደካሞችን ብርቱ ያደረገበት መጽሐፍ። ክብር ለጌታ ይሁን። የገባ የኢየሱስን ክብር የገለጠበት ቦታ ዛሬ ይገለጣል። አሁን ይገለጣል። ክብር ለጌታ ለኢየሱስ ይሁን። እና ምን ማለት ነው ታዲያ ስትሉ በዚህ ክፍል እንግዲህ የመጀመሪያዋ ቤተክርስቲያን የተመሰረተችው ሐዋርያት ሥራ ምዕራፍ 2 ላይ ነው። በዚህ ጊዜ ብቸኛ የቤተክርስቲያን መሪ የነበረው ያዕቆብ ነው። ያዕቆብን 15 ዓመት ቤተክርስቲያን እንደመራ መጽሐፍ ይናገራል። ያዕቆብን ወሰዱትና ምን አረጉት ይላል? ገደሉት። በምን? በሰይፍ ቀጡት ይላል። እና ይህን ነገር ባረጉ ሄሮድስ አይሁዳውያን ሲመለከታቸው ደስተኛ እንደነበሩ አየ። እና ቀጥሎ ያለውን የቤተክርስቲያን አማድ የሆነው ማንን ያዘው? ጴጥሮስን ያዘው። እንግዲህ ሄሮድስ ገዢ ነው፣ ጨካኝ ነው። በዚያ ጊዜ ቀኝ ግዛት እየገዙ ለ600 ዓመት ገዝተዋቸዋል። በጣም ቀልቋቸዋል። መጽሐፉ ስትመለከቱ ምዕራፍ 1 ላይ ታገኙታላችሁ። መቼ ነው የእስራኤል መንግስት የምትመልሰው ብሎ ጠይቀዋል። ከጭንቀታቸው ከመከራቸው የተነሳ ነው ይሄን የጠየቁት። የምሽት ፕሮግራም የፎክስ ፕሮግራም ስለሆነ ብዙ አልገባም። በዛ ወደ መልእክት ይልሆን። ታዲያ ምንድን ነው እዚህ ጋር የቁርጥ ቀን ይገለጣል ያልሽው ስትሉ እንግዲህ ከሄሮድስ እጅ ማንም ሊወጣ እንደማይችል ሁሉ ሰው ደምድመዋል። ነገር ግን በእነ ማርያም ቤት ደግሞ ምን ይደረግ ነበር ይላል? ጽድቅ የሆነ ጸሎት ይደረግ ነበር ይላል። ክብር ለጌታ ይሁን። ጸሎትን የሚሰማ ብቸኛ የኛ አምላክ ክብር ለጌታ ይሁን።
ሐዋርያት ሥራ ምዕራፍ 16 ስትሄድ ወግ እንዳጣልቀው ያሰሯቸው ሲላስና እሱን ግን ደግሞ የሚታሰሩበት ቦታ ጥልቅ በሆነ ቦታ የሚያስሯቸው ወይም የሚከቷቸው። በዚህ ላይ ደግሞ ጠባቂዎች አላቸው። የጠባቂዎች ስቴፕ ደግሞ አለ። በዚህ ላይ ደግሞ በምን ውስጥ ነው የሚያስሯቸው? በጨለማ ውስጥ ነው የሚያስሯቸው። እና የሄሮዶስ አገዛዝ እጅግ ከባድና ጨካኝ የሆነ አገዛዝ ነበር። ዛሬ ጨቁኖ ከያዘ ነገር እግዚአብሔር ጣልቃ ገብቶ ያስፈራል። ክብር ለጌታ ይሁን። ሕይወትን የጨመደደው ያስለቅቃል። እና ጨካኝ ነበር ሄሮዶስ። ስለዚህ ልክ አይሁድን ተመለከተ። ያ ፖለቲካዊ እንድምታም አለው። ሲመለከት በጣም ደስተኛ እንደሆነ ሲያይ ጨምሮ ጴጥሮስን ይገድለው ዘንድ አሰበ። የፋሲካ ጊዜ ልክ ይሄ በዓል በሆነበት ጊዜ አውጥቶ ሊያጠፈው ወይም ሊገለው አሰበ። ጠላት ባሰበበት ሌሊት እግዚአብሔር ጣልቃ ይገባል። ክብር ለጌታ ይሁን። በቁርጥ ቀን ደራሽ ኢየሱስ ይደርሳል። እና በዚያን ቀን ይላል ጴጥሮስን ሊያወጡት ባሰበበት ጊዜ እግዚአብሔር ከሰማይ ተነሳ። ዛሬ ስለ አንቺ ይነሳል። ዛሬ ስለ አንተ ይነሳል። የተጨነቅበት ጉዳይ ይነሳል። የተጠበቅበት ጉዳይ ይነሳል። ጴጥሮስ ተስፋ ቆርጧል። ጴጥሮስ ግራ ገብቶታል። ልብሱን አውልቋል፣ ጫማውን አውልቋል። ሁሉም ነገር ግራ ገብቶት ራሱን ለሞት አሳልፎ ሰጥቷል። መጽሐፍ እንዲህ ይላል፣ ለሞት እንዳልተኛ ዓይኖቼ አበራሁ። ዛሬ ለሞት የማንተኛበትን መንፈስ እግዚአብሔር ገብቶልናል። አሜን። ክብር ለጌታ ይሁን። በዘመኑ ላይ የሚሰረቅንበትን መንፈስ ይሰጠናል። አሜን። እና ጴጥሮስ ይሄ የወንጌልን የተጫማውን ጫማ አወለቀ፣ ጸጋውን ጥሏል። ጸጋ በምንድን ነው? በልብስ ይገለጣል። ጸጋውን ሁሉ አውላቋል። ለሞት ራሱን ሰጥቷል። እንደወደደ ብሎ ሰጥቷል። እንደወደደ ማይል ግን እግዚአብሔር ከላይ ተነሳ። ዛሬ እነሳልሃል ወንድሜ። እንደገና ያሳጥቅሻል እህቴ። እንደገና ይቀሰቅሳል ወንድሜ። ክብር ለጌታ ይሁን። ምናልባት ጊዜ ከፍቶ ሊሆን ይችላል። ምናልባት ሁኔታው አልመች ብሎ ይሆናል። ምናልባት አንዳንዱ ነገር ግራ ገብቷችሁ ሊሆን ይችላል። ስለ እናንተ ግን የማይተኛ እግዚአብሔር ከማደረው ይነሳል። ክብር ለጌታ ይሁን። እና በዚህ ጊዜ ነው እንግዲህ ጴጥሮስ ተስፋ ቆርጦ ባለበት ጊዜ የእግዚአብሔር መልአክ ምን ይዞ ገባ ይላል? በጨለማው ላይ ብርሃን ይዞ። ክብር ለጌታ ይሁን። ጨለማ ባለው መንገድ ላይ ብርሃን ያበራል። መራመድ ይሆናል፣ መንቀሳቀስ ይሆናል። እግዚአብሔር የተባረከ ይሁን። ወዳጆቼ ግራ የሚያጋባ ዘመን ይመስላል። ከእኛም ጋር ስናዛምደው ዘመኑ ለጻድቅ ግራ የሚያጋባ ዘመን ይመስላል። ጻድቅ መኖር የሚችልበት አይመስልም። ግን ስለ ጻድቅ የሚራራ መብራትን ያበራል። ዛሬ አጥንተህ እንድትቆም የሚያደርግ የሕይወትን ብርሃን ያበራል። ክብር ለጌታ ይሁን። እና ምን አደረገ ይላል? መብራት ይዞ ገባ እና ድቅድቅ ከሆነው ጨለማ ውስጥ የመጀመሪያ ያደረገለት ምንድን ነው? ብርሃን ነበረ። ወዳጆቼ ሃሌሉያ። እኛ ተስፋ ስንቆርጥ በእኛ ላይ ተስፋ የማይቆርጥ የሕይወት ብርሃን ኢየሱስ ከማደሪያው ላይ ሰራዊቱን ይልካል። ክብር ለጌታ ይሁን። እና በዚህ ጊዜ መጀመሪያ ያደረገው ቅድም እንዳልኳችሁ ጴጥሮስ ተስፋ ስለቆረጠ ምን ብሏል? መጽሐፍ ሲናገር በኤፌሶን ምዕራፍ 5 ላይ ቁጥር 15 ላይ አንተ የምትተኛ ንቃ፣ ክርስቶስ ምን ያደርግልሃል? ያበራል። አያችሁ፣ ከዘመኑ ጥላ የተነሳ ከሰይጣን መጋረጃ የተነሳ የተኛችሁ ካላችሁ ዛሬ እግዚአብሔር ብርሃን ያነቃችኋል። እግዚአብሔር መልአኩን ልኮ ይቀሰቅሳል። ጴጥሮስ ወሉን መታው ይላል እግዚአብሔር። ምናልባት ጴጥሮስን ሲነካው አነቃብሎት ሆኖ አላውቅም። እየተገላበጠ አስቸግሮት ሆኖ አላውቅም። አንዳንዴ ታውቃላችሁ አይደል? ይሄ ሌሊቱ ላይ ከ7 ሰዓት ጀምሮ እስከ 10 ሰዓት ድረስ መናፍስቱ ዓለም ላይ የሚሰሩበት ጊዜ
በጣም ብዙ ሰው ደግሞ በዛ ሰዓት ይሄ ሶስተኛው የሚባለው ጠፍ ማለት ጀምበል ያለ ጠፍ ነው። ከዛ እሱ ተብትቦ አስሯል። አንተ ደግሞ ነቅተህ በቃ እንቅልፍ ትተኛለህ። ከዛስ አንተ መጽሐፍ ኢዮብ ላይ ምን ይላል? በቀብረ የሚሰራው ማለት ምን አድርገው ይላል? ራስ ወሰደ። ኢየሱስ ጌታ። ዛሬ አንተ ስትተኛ ስለ አንተ የማይተኛ ጠላት ከመቅደሙ በፊት ይቀድምልሃል። አሜን። ይቀሰቅስሃል። አሜን። ወንድህን ይመታል። አሜን። አትቀደም፣ ይቀድምልሃል። አሜን። እግዚአብሔር የተባረከ ይሁን። እና ጴጥሮስን ቀሰቀሰውና ልበሳለው ጫማህን ማቅባለውና ምን በለ ዛሬ በእውነት ጌታ መከተል ይሆንላል። አሜን። ኢየሱስን መከተል ይሆንላችሁ። አሜን። ክብር ለጌታ። አሜን። ብዙ ነገር አለ። አሁን ተከተል የሚል አይደል? ብዙ ነገር አለ። ከኢየሱስ ሸሽተን ልንከተለው የሚፈልግ ከኢየሱስ ርቀን ልንከተለው የሚያባብለን ዛሬ ግን ክብር ለጌታ ይሁን። ፈጽመን እንድንከተለው የሚያደርግ የእግዚአብሔር አደራረግ በእኛ መካከል ይገለጣል። ክብር ለጌታ ይሁን። እና መታው አስነሳው። ከዛ ወደ በሩ ደረሱ። ወደ ከተማው በር ሲደርሱ ምን አይነት በር ነበር ይላል? የብረት የጠነከረብህን ዛሬ በኢየሱስ እግዚአብሔር ልጅ ኢየሱስ በቃሉ ይናገረው የንቀፈዋል። እስራ በር የተዘጋባችሁ አላችሁ። በሮች ጠንክረውባችኋል። ሰማይ በእናንተ ላይ ነሐስ ሆኗል። የሰራዊት ጌታ እግዚአብሔር ሰማያትን የከፈተ በምድር ያለው ደግሞ ይከፍትላችኋል። መጋረጃውን የቀደደ እግዚአብሔር ልጅ ኢየሱስ ዛሬ በፊታችሁ ያለውን በር አውቆ እንዲለቅ ያደርግላችኋል። ጌታ ይሁን። ጴጥሮስ እስከዛ ድረስ አለቀ። ህልም እየመሰለው ወዳጆቼ አንዳንድ ነገር በሕይወታችን ውስጥ ህልምን እየመሰለን እግዚአብሔር ሰው ያሳል። አሜን። ክብር ለጌታ ይሁን። አሜን። ኢየሱስ ያድናል። አሜን። ቀድሞ ነገር ያጣችሁ ሰዎች አላችሁ። በሕይወታችሁ ያጣችሁ ሰዎች አላችሁ። ዛሬ እንደዚህ ለኛ ምርኮ ይመለሳል። አሜን። ምርኮ ይመለሳል። አሜን። ምርኮ ይመለሳል። አሜን። እጆቻችሁን ዘርግታችሁ እግዚአብሔር ብትር ይሰጠኛል። እግዚአብሔር በጠላቶቼ መካከል እገርማለሁ በሉ። ክብር ለጌታ ይሁን። አጨብጭባችሁ ለጌታ ኢየሱስ ያድናል። እየቀጠቀጡ ትገዛለህ፣ እየቀጠቀጥ ታስለቅቃለህ። ኢየሱስ ያድናል። መልአኩ የነሐሱን ደጅ ምን አደረገው? ይሄ የጠነከረው የብረት በር ሲራመድ አውቆ ምን አለ? ክብር ለጌታ ይሁን። የጠነከሩ ልቦች፣ የጠነከሩ ደጆች ይከፈቱላል። ኢየሱስ ያድናል። ንጉሥ ሲቀድም ማን ይቃወመዋል? እግዚአብሔር ሲቀድም ከፊታችሁ ሲወጣ እግዚአብሔር ከቀደመ ሊቋቋማችሁ የሚችል የለም። ክብር ለጌታ ይሁን። እና ጴጥሮስ እስከዛ ድረስ ምን ውስጥ ነው? ህልም እየመሰለው ሄደ እና ስላች የምትመስል መንገድ ላይ ሲደርሱ ጴጥሮስ ከእንቅልፉ ነቃ። ዛሬ በእውነት እግዚአብሔር ህልምን እየመሰላችሁ እግዚአብሔር ይስራላችሁ። አሜን። ስራችሁን ይስራላችሁ። አሜን። ነገራችሁን ይስራላችሁ። አሜን። ኢየሱስ ያድናል። አሜን። እና ሲነቃ እንደዚህ ያለ ይገርማል። በእውነት አለ እግዚአብሔር መልአኩን ልኮ ከሄሮድስ እጅና ከአይሁድ እጅ ምን አደረገ? አዳነኝ። በጣም የሚገርም ነው። መጽሐፍ ስትመለከቱት እነ ማርያም ቤት ይጸልያል። ጸላዮቹም አያምኑም፣ ግን ይጸልያሉ። ሰሚው ግን ይሰማል። ሰሚው ግን ይሰማል። በድግስ ጊዜ ብንነግረው እሱ ያያል። ክብር ለጌታ ይሁን። ጴጥሮስም ነገሩ እየተሰራለት ነው። እሱ ግን አልነቃም። ባንነቃም እግዚአብሔር ስራችንን ይሰራል። ስለኛ ማይተኛ ማንቀላፋ እግዚአብሔር ጠላቶቻችንን ይቀጣል። ክብር ለጌታ ይሁን። ታዲያ ምንድን ነው የምትይኝ? ትንሽ ቶሎ
ስትሉት የመጀመሪያ እግዚአብሔር ጸሎትን ጩኸትን የሚሰማ አምላክ ስለሆነ ክብር ለጌታ ይሁን። የመጀመሪያው ምን ይሰማል እግዚአብሔር? ጸሎትን ይሰማል። አሜን። ዛሬ በኢየሱስም በሰዓቱ መቀጣጠል ይሆንላችሁ። በክብሩ መቀጣጠል ይሆንላችሁ። ኢየሱስ ያድናል። ታውቃላችሁ መጽሐፍ ምን ይላል? ለእስራኤል ልጆች በግብፅ ጣራ ውስጥ በነበሩበት ጊዜ፣ በተጨነቁበት ጊዜ እግዚአብሔር ምን ይላል? የሕዝቤን ጩኸት ምን ብያለሁ? ክብር ለጌታ። ብቸኛ አምላክ ወደ እኔ ምን በል ጮህ፣ አንተ የማታውቀው ታላቅ ነገር አደርጋለሁ ያለ ማን ነው? ኤርምያስ በግዞት ቤት እያለ። ወላጆቼ በማርቆስ ወንጌል ምዕራፍ 10 ላይ ቁጥር 46 ስታይ በርጤሜዎስ የዳዊት ልጅ ሆይ ማረኝ እያለ ሲጮህ ሰውን ዝም በል ሲሉት ይበቃሃል ሲሉት ጸሎትን ሰምቶ ና ያለ ማለት ነው። የእኛ አምላክ ነው። ዛሬ ይሰማሻል እህቴ። በጸለይሽን ቀጥይ፣ እግዚአብሔር ነገር ያስተካክለዋል። ወደ ጠፋብሽ ጉዳይ አለ፣ እግዚአብሔር ያስተካክለዋል። ክብር ለጌታ ይሁን። የኤልያስ አምላክ ከእኛ መካከል አለ። ስለዚህ ጸሎትን ምን ያደርጋል? እግዚአብሔር ይሰማል። ሁለተኛ ለምንድን ነው በቁርጥ ቀን እግዚአብሔር የሚገለጠው ስትሉ በእኛ ላይ ያለውን ዓላማ ሳይፈጸም ምንም ነገር ስለማይሆን በአንተ ላይ ያለው ዓላማ አንዷም ጸጉርህ ያለ እግዚአብሔር አጀንዳ አትነቀል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ወዳጆቼ ጴጥሮስ ውስጥ ሁለት መጽሐፍ አለ። አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ አለ። ይሄ መጽሐፍ አልተጻፈም። ያንተ የህይወት ታሪክ የጀመረው እግዚአብሔር ከሆነ የሚደመድመው እግዚአብሔር፣ የህይወትን ታሪክ የጀመረው እግዚአብሔር ከሆነ እሱ ይደመድመዋል። ጠላት ሊቀድመው አይችልም። ክብር ለጌታ ይሁን። እህቴ ሆይ የተለያየ ነገር ቢሆን ታውቃላችሁ፣ ዳንኤል ተጠበቁበት አይደል? ተጠበቁበትና ዳንኤል ሶስተኛ ሰው እንደሚሆን ሲያውቁ ዳንኤል ወስደው በምን ከተቱት ይላሉ። በታሪኩ አልገባም፣ ጊዜያችን አጭር ስለሆነ ምን ወሰዱት ይላሉ? በአናብስት አንደበትን ውስጥ ከተቱት ይላሉ። ግን በዳንኤል የጀመረው እግዚአብሔር በእርሱ የሚፈጽመው ስራ ስላለ በሌሊት ምን ላከለት ይላል? የአናብስቱን አፍ የሚቆልፍ ኃይል እግዚአብሔር አብሮት ላከለት። ኢየሱስ ያድናል። በአንተ ታሪክ ውስጥ እግዚአብሔር እንጂ የበላይ ሰይጣን አይደለም። ኢየሱስ ያድናል። በሽታ አይደለም፣ ችግር አይደለም። አንተ ታሪክ ጀማሪ ማን ነው? የታሪካችን ጀማሪ ወዳጆች። ሁለተኛ በእኛ ላይ ያለውን ዓላማ ሳይፈጸም ብለን ኤልያስ ይዝላችኋል። ኤልያስ ታላቁ ኤልያስ፣ የነቢያት ቁንጮ የተባለ ኤልያስ ኤልዛቤል ያሏትን በዙሪያ ላይ የነበሯትን ነቢያቶች አስጨረሳለ። ጀግንነት ነው፣ የሚገርም ነው። ግን ኤልያስ ምዕራፍ 19 ስትሄዱ ኤልያስ ምን ሆነ? ሄደ ፈራ ይላል። ከዛ ሄደና ምን ስርፈተኛ ይላል ትክታ ሰተኛ ምን ጠየቀ ይላል? ሞት እየፈራ ሞት ጠየቀ ይላል። እግዚአብሔር ግን የጀመረው ሳይጨርስ ስለማር የእግዚአብሔር ዓላማ ስለማይቋረጥ እንደዚህ አለው፣ ገና በአንተ የሚነሱ ምን አሉ? አንተ የምትቀባቸው ስላሉ የአንተ ህይወት ፍጻሜ እዚህ ጋር አይደለም። ወዳጆቼ ዛሬ ተስፋ ይቆርጣችኋላችሁ። በእናንተ ውስጥ ያለው ይፈጸማል። አሜን። በእናንተ ውስጥ ያለው ዓላማ የእግዚአብሔር አጀንዳ ይፈጸማል። ክብር ለጌታ ይሁን። አያችሁ፣ ኤልያስ ባንቤል ሳለ ከዛስ እዩ አለ። እነዚህ ሁሉ ሳይቀባ ተተኪ ሳያስነሳ እሱ ግን ምን ይጠይቅ ነበር? በአንተ ያለው ዓላማ ይፈጸማል። አሜን። ክብር ለጌታ ይሁን። አሜን። ሶስተኛው ምንድን ነው? በቁርጥ ቀን እግዚአብሔር ሊገለጽ
የሚያደርገው ስትሉ ክብር ለጌታ ይሁን። ሶስተኛው ምንድን ነው ስትሉ እግዚአብሔር እንጂ የኛ ሰሪና ባለቤት ሰይጣን በእኛ ላይ ምን አይልም አይሰራም። ህዝቡን ለማዳገጫ ክብር ለጌታ ይሁን። ሄሮድስ ሊያወጣው ምን አለ ይላል አሰበ። ታውቃላችሁ አይደል? የእስራኤልን ልጆች ያቸው ዘጸአት 14 ቁርጥ ቀን ማለት እሱ ማለት ነው። እዛች ጋር እቺ እዚህ ጋር ባህር አለ፣ እዛ ጋር ደግሞ እነሱ አሉ። ከዛስ እዛ ጋር ደግሞ ፈርዖንና ምኑ ሰራዊቱ ማለት ፈርዖን ቆጭቶት ነው የመጣው አይደል? ተቆጭቶ ይላል ተቆጨ ይላል። ለምን ደቀኳቸው አለ ይላል። ሂዱ እኮ ብሏል ካለ በኋላ ተከተላቸው እና የእስራኤል ልጆች ለምን ቆምራሉ ይላል። በቃ በግብፅ መካከል ሞት መቃብር ስለሌለ ነው እንዲያወጣህን አሉ። 14 ምዕራፍ ለምን እንዲያወጣህን ብለው ሙሴ ለጮሁበት ይላል። ሙሴ የሞት ሞቱን መላሌላ አይዟችሁ ዛሬ የምታያቸውን ግብፃውያን ለምን ለዘላለም አታዩአቸው። ከዛስ እግዚአብሔር ማዳን ዛሬ ምትላላችሁ ታያላችሁ። እንዲህ ብሎ ሙሴ ራሱ እግዚአብሔር ላይ ጮኸ። እግዚአብሔር ላይ ደንግጦ የተናገረው ሳያውቀው ነው ትምህርት የተናገረው። አንዳንድ ታውቃላችሁ እኛ በብዙ መከራ እዚህ ቆመን ስንናገር በብዙ መከራ እያለፍን እናንተም ደግሞ እንድናጽናና ማለት እርስ በርሳችን እንደዛ ነው የተፈጠረው። ሰው እንዲህ ነው የተፈጠረው እና እርስ በርሳችን እንዲህ እንድናጽናና ምን ያደርገናል? መንፈስ በእኛ ውስጥ እናንተን ይናገራል። እና ምን አለ ሙሴ ወደ እግዚአብሔር ሲጮህ ለምን ትጮህብኛለህ? እጅ ላይ ምንድን ነው ያለው? ከዛስ ባህሩ መመር እጅ ዘርጋና ከፈራ ቁርጥ ቀን ነው ደርሶባቸዋል። እዚህ እንዳይሄዱ በመምር አለ ሲጋ ባህር እግዚአብሔር በባህሩና በግብፅ መካከል ጣልቃ ገባ። ክብር ለጌታ ይሁን። አለቀል ሲሉ አላለቀም። ጠላት በሏቸው ብሎ ሲመጣ ራሱ ተቀበለ። ዛሬ የተከተለ ይቀበላል። የተከተለሽ ይቀበላል። በቆረጣት ቀን ራሱ ይገባበታል። እግዚአብሔር የተባረከ ይሁን። በጣም የሚገርመው እስራኤሎች ባህሩ ተከፍሎ ተሻገሩ ይላል። ፈርዖንና ግብፃውያን ደግሞ ሲሞክሩ ይላል የዕብራውያን ጸሐፊ ሲናገር ምዕራፍ 11 ላይ ምን በሉ ሰጠሙ። ዛሬ የተከተለ ይሰጥማል። በፊት የቆመው ይቀበላል። እግዚአብሔር የተባረከ ይሁን። እሱ ብቻ አይደለም፣ ሄሮድስን እግዚአብሔር ቀጣው። እንዴት አድርጎ ነው የቀጣው? ትልቁን ሄሮድስ አለው የሚለውን ሄሮድስ የገነነውን ሄሮድስ በትልቅ ነገር አለመለጠው። እህቴ የምትፈርዱ ነገር የሚገጥመው እዚያ ላይ በትንሽ ነገር ምናልባት ቁንጫ ምናልባት ትንኝ ምናምን ሊሆን ይችላል። ፈርዖን ማነው ሄሮድስን የገጠመው? ምንድን ነው ስትሉ ትል ነው። ሄሮድስ ልብሰ መንግስቱን ለብሶ ይላል ድምፅ አሰማ። ሁለቱን ጠራና ግብር ሊቀበል ፈልጎ ሊያገናኝ ፈልጎ በሆነበት ጊዜ ይላል እግዚአብሔር ቃል እግዚአብሔር ከላይ መጣ ይላል። በምን በኩል? በትል በኩል መልአኩን ልኮ መልአኩ በትል መጣው። ማንን? ሄሮድስ። ወዳጆቼ ጠላታችሁን ዛሬ ቀርበዋል። አሜን። እያወራ ያለሁት የተከተላችሁ ይቀርላችኋል።